ሰው ምን ይለኛል የሚለው ፍርሃት ድሪማችን አቺቭ ከማድረግ የሚይዙ ነገሮች መካከል አንደኛ ነው። እና ምን ማለት ነው? ለምሳሌ እኔ እስከዛሬ ፊክሽን መጽሐፍ አላነብም ነበር። ከዛ በኋላ ግን አንድ ቀን ያንን መጽሐፍ ይዤ ሰው ሲያይ ምንድነው አንቺ እኮ አታነቢም፣ ለምንድን ነው እያነበብሽ ያለሽው? ምን ማለት ነው? ይሄ ማንበቤ እስከዛሬ ካለማንበብ የሚመጣው ማንነት ጋር ክላሽ ያደርጋል። እነዛ ሰዎች ደግሞ ያ የኔ ለውጥ ነው። እኔ ፈልጌ ነው ያደረኩት፣ ግን ደግሞ ለእነሱ ሰዎች ምንድነው ያ ነገር ተቀየረ፣ የሆነ ነገር እየተለወጠ መጣ። ሰው ምን ይላሉ? ምን ነው ተቀየርሽ? ምን ለውጥ አለ? የሚለው ነገር ይመጣል ማለት ነው። እንደን እኛ ደግሞ እንደ ሰው ፋሚሊያሪቲ ወይ ደግሞ ላይክ እስከዛሬ ያለኝ ማንነት እንደዚህ አይነት ሰው ነኝ፣ ስለዚህ ለምን የሌላ ሰው ማንነት ሆናለሁ? እንደዛ ባደርግ ደግሞ ሰው ምን ይለኛል ማለት ነው፣ ራይት? እና ያንን ፊር ለዛ ፊር በጣም ብዙ ትልቅ ቦታ ከሰጠ ነው የትም ቦታ አንደርስም። ምክንያቱም አንድ ሲባዛ በአንድን ሚሊዮን ታይም ብናባዛው አንድ ነው የሚሰጠን፣ በሌላ ቁጥር እስካላባዘነው ድረስ። ስለዚህ የተለየ አክሽን ስንወስድ ነው የተለየ ሪዛልት የሚኖረን። እና ሰው ምን ይለኛል የሚለው ነገር ደግሞ it doesn't actually matter in the calculation, the whole thing። ምክንያቱም ምንድነው ሰው ስለኔ ያለው አስተሳሰብ አለ፣ and እሱን አስተሳሰብ ኪፕ አፕ ማድረግ አልችልም። ምክንያቱም እኔ ራሴን ኑሮ ነው የምኖረው፣ ሳም ደግሞ የራሱ ኑሮ ነው የሚኖረው። እና እሱን ኪፕ አፕ ለማድረግ በሞከር ቁጥር መሆን ከምችለው ካለኝ ፖቴንሻል ዝቅ እያለ ነው የምኖረው ማለት ነው። ይሄም ድሪሜን አቺቭ እንዳደርግ አያደርገኝም። አቺቭ እንዳደርግ አይረዳኝም። የማይረዳኝ ነገር ደግሞ ሁሌም ወደኋላ ነው የሚመልሰኝ። it's either going forward or backwards, there's no middle ground in between። ስለዚህ በጣም የሚያሳዝነው ነገር ደግሞ ምንድነው እኔ ምን ይለኛል ብዬ ነው የማስበው ሰው ያ ሰውም ደግሞ እሷ ምን ትለኛለች ብሎ ነው የሚያስበው። እና it's just ይሄ ፓራዶክስ ውስጥ ይከተናል። there's no middle ground፣ ምንም እንትን የሚባለው ነገር የለም። ሰው ስለ ራሱ ነው የሚያስበው regardless። እኔ ስለ ራሴ ነው ሰው ምን ይለኛል ብዬ ሳስብ ስለ ራሴ እያሰብኩ እንጂ ያለው ስለ እነሱ እያሰብኩ አይደለም። እነሱን ደግሞ እንደዛው ሲያስቡ ሪዛልት ያ ነው። ስለዚህ አክቹሊ ማንም ስለኛ ያን ያህል አይጨነቅም። እኛ የራሳችን መሪ ይዘን መኪናችንን which is called life, let's just do it, and then we just gotta do whatever we have to do in order to achieve what we want to do. So yeah, just keep that in mind. I know that this video was long, እና እንደዚህ ቪዲዮችን ለመስራት ሞክራለሁ። just ከዚህ ቪዲዮ ከተመቻችሁ ፎሎ እና ላይክ አድርጉኝ። thank you, bye bye።